ዲሴምበር 20 ቀን በዱባይ ኮካ-ኮላ አሪና የኢንተርኔት ዓለም አነጋጋሪው ሰው አንድሪው ቴት ወይም ቶክ ጂ ከረጅም ጊዜ ቆይታ በኋላ ወደ ቦክስ መድረክ ተመልሷል። ከሜትሪክስ ወጥቶ ራሱን ሊፈትን የመጣው ቴት ፊት ለፊቱ የቆመው ግዙፉና የ29 ዓመቱ ወጣት ቼዝ ደሙር ነው። ይህ ግጥሚያ ተራ የቦክስ ጨዋታ ብቻ አልነበረም፣ የሁለት ፍልስፍናዎች ፍጥጫ እንጂ። በአንድ በኩል የቀድሞ የኪክ ቦክስ ሻምፒዮና እድሜ ማሸነፍ ይችላል ሲል፣ በሌላ በኩል ደግሞ በጉልበት የታጀበው አዲሱ ትውልድ ቼዝ ደሙር የራሱን ታሪክ ለመጻፍ ተዘጋጅቷል። በማህበራዊ ሚዲያ ዓለም ትልቅ መነጋገሪያ የሆነው የዚህ ፍልሚያ ዝርዝር ትንታኔ እነሆ። የውጊያው ዝግጅት በስነ ልቦና ጫና የተሞላ ነበር። የ39 ዓመቱ ቴት ከብዙ ዓመታት በኋላ ወደ መድረክ ሲመለስ ሪንግ ረስት ሊኖርበት እንደሚችል ብዙዎች ገምተው ነበር። ቴት ለዚህ ቆይታ ሜትሪክስ በቆሻሻ ስራ አስሮኝ ነው የሚል ሰበብ ነበረው። ይሁን እንጂ በክስተቱ ላይ የአዘጋጁ ካምፓኒ የሆነው የሚስፊትስ ሲኢኦ ሆኖ በመቅረብ የተጋጣሚው አለቃ መሆኑ ሌላው የሚገርም ክስተት ነበር። ቼዝ ቴትን ለማበሳጨት የቡጋቲ ቀለም ምንድን ነው የሚለውን ንግግሩን በመጠቀም የጨዋታ መኪና ሰጠው። ቴት ግን በብስለት ምላሽ ሰጠ። ውድ የካርተሩ መነጽርና ሲጋራ ለቼዝ በመስጠት ከመመታቱ በፊት ዘነጥል አድርገው ፈልጌ ነው ሲል አሾፈበት። ነገር ግን ከስጦታው በስተጀርባ የክብደቱ ዝግብም ነበር። ቼዝ ቴትን ለማዳከም ክብደት እንድቀንስ አስገድዶኛል ሲል ከሰሰ። ቴት ግን እንደ ትልቅ ኮከብነቴ ውሉን የመወሰን መብት አለኝ በማለት ክሱን ውድቅ አደረገ። ቴት እንደ እባብ ፈጣንና ስልታዊ ሲሆን፣ ቼዝ ደግሞ 110 ኪሎ የሚመዝን የጉልበት ተዋጊ ነበር። አንደኛው ዙር እንደተጀመረ የአንድሪው ቴት ፍጥነት አስገራሚ ነበር። እድሜው ቢገፋም እንደ ቀድሞ ኮብራ ፈጣን ጡንቻዎቹን መሰንዘር ቻለ። ቼዝ በግዝፈቱ ቢያስፈራም የቴትን ፍጥነት ለመቋቋም ተቸግሮ ነበር። በመጀመሪያዎቹ 2 ዙሮች ቴት በልምድና በጥንቃቄ መሪነቱን ወሰደ። ነገር ግን በሶስተኛው ዙር ነገሮች ተቀየሩ። የ20 ኪሎ ግራም ክብደት ልዩነትና የ11 ዓመት ዕድሜ ልዩነት ተጽዕኖ ማሳደር ጀመረ። ቼዝ በቴት ላይ መደገፍና ጉልበቱን ማሳረፍ ጀመረ። የቴት ትንፋሽ መቆራረጥ ሲጀምር ቼዝ በጥንካሬው ወደፊት መጣ። በአራተኛው ዙር ቼዝ ያሰበውን አገኘ። እንደ ካርቱን ከወገቡ ተነስቶ የሚመጣው ሰፊ ቡጢ በቴት ላይ አረፈ። ቴት ቢደነግጥም ግን አልወደቀም። ቴት መሸነፍ የለም የሚለው መርሁ እስከ መጨረሻው ተፋልሟል። አምስተኛው ዙር የጽናት ጦርነት ነበር። ቴት በከባድ ድካም ውስጥ ሆኖም መመታቱን ቀጠለ። የፍጻሜው ደውል ሲደወል ሁለቱም በቆራጥነት ቆመው በመላው ስቴዲየም በጉጉት የዳኞችን ውሳኔ ይጠብቅ ጀመር። በዳኞቹ ውሳኔ 58 ለ56 በሆነ ውጤት ቼዝ ደሙር አሸናፊ ሆነ። ቴት የመጀመሪያውን ሽንፈት አስተናገደ። 10 years out, 4 years old. Gave him my all, but he's tough. I don't know what to say. He's really tough. ይሁን እንጂ ከውጊያው በኋላ ቴት የታየበት የብስለት ደረጃ የሚደነቅ ነበር። All the fans back home that are watching you. It's better to try and lose than not try at all. ምንም ሰበብ አልደረደርም፣ መሞከር ነው እንጂ አለመሞከር ነው ሽንፈት ሲል ለተከታዮቹ መልእክት አስተላልፏል። Yes! Nice! Chase! You fucking king! I love you, Chase! የኢንተርኔት ዓለም እንደ ኬይሳ ያሉ ሰዎች በቴት ሽንፈት ቢታለቁም በንግድ በኩል ግጥሚያው እጅግ ስኬታማ ነበር። ቴት በውጊያው ቢሸነፍም የራሱን ፍራቻ በማሸነፍ ደስተኛ እንደሆነ ገልጿል። ቼዝ ደግሞ ወደፊት ከቶሚ ፊውሪ ጋር ለመጋጠም እያለመ ነው። በመጨረሻም ይህ ውጊያ ያስተማረን አንድ ነገር አለ። በህይወት መድረክ ላይ እውነተኛው ተሸናፊ መውደቅን ፈርቶ የማይሞክር ሰው ብቻ ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማለት ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ስንለቅ ቶሎ እንዲደርሳችሁ የኖቲፊኬሽን በተኗን መጫን ትችላላችሁ። ቪዲዮውን ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ። አመሰግናለሁ።